9,000 እኔ ጋር ቀረ። 9,000 እኔ ጋር ስቀር እኔ ታሰርኩ። መንግስት ወሰደው ከቤቴ ላይ። የእሷን ብር ብቻ አለ የራሴን ብር ማለት መኪኖችን፣ 2 መኪኖችን ያውቃሉ ጓደኞች ያለውን ነገር ወሰደ መንግስት። እኔንም አሰረኝ 1 ዓመት ከምናምን። ከዛ ወደ ሀገር መጣ። ተረዳችሁ? ያለ ይሰማል። አዎ ይሰማል። ላይ መኒታ አሁን እኔ ፈልግ ነው እንጂ ሳውዲ ላይ የተለመንክበት ዋትሳፕ ግሩፕ ከፍታሷል። ልመና ድረስ ሽምግልና ድረስ ምን አመጣው? ወዲያው አማና ነው አይደል? አማና ብድግ ሽምግልና የነበረበት ጉዳይ ግሩፕ ለሁለት ተከፍሎ ስለነበር ነው። ግሩፕ ለሁለት የተከፈለው ምንድን ነው? ብሩ ይሰጣት፣ በቃ እኛ አምነናል፣ ነገሩ ውሸት ነው ይሰጣት የሚልና አይደለም ብሩ ይነገር። ብሩ ሳይሰጥ በፊት ለህዝቡ ይነገርና ፋጡማ ሚዩት ነሽ እናቴ፣ ሚዩት ነሽ። ሚዩቱን አብሩላት። በሰው ስልክ ነው ሰው ልከንላት ማለቴ እድል ስላልሰጠሻት ነው እንትን ያለ ያልኩት። ምክንያቱም ታሳክመኝ ስትቀር ነው ታሳክመኝ ስትቀር አወጡ ጀመር። ተበዳይዋ አላወራችም። ተበዳይዋ እንድታወራ እናድርግላት። እስካሁን አይመን የተናገረውን ሰምተሻል አይደል? ብሯ እኔ ጋር ተቀምጦ ነው በአማና። እኔ ብሯን አልሰጥም አላልኩም፣ እኔ አልካድኩም። እዚህ ጋር ደግሞ ዛህራ ማስረጃዎችም አሏት። ሳውዲ ላይ ብርሽን ሊሰጥሽ የተለመነው በሽምግልና የተጠየቀው እንዲሁም 11,000 ሪያል እንደሆነ የሰጠሽ እሱ ደግሞ 13,000 ሰጥቼ 9,000 ነው የሚቀረው እያለ ነው። እና አንቺ ፋጡማ ተናገሪ። አንቺ ስለሆንሽ ባለቤቷ ተበዳይዋ አንቺ ስለሆንሽ። እኔ ያው እንግዲህ እዛ ጎረቤት እንደዚህ ብለው የመጡ ጊዜ እሱ ይሻላል ተባለ። የዛኑ ቀን እሷ ማየችው ሰጠችው። አሳክማለሁ አለ። ከዛሬ ተነገት ያሞኘኝ ይርበኝ ተምር በልቼ ትጦም አረጥም እየጦምኩ ነው ተው እየረገምኩ ነው ተው እያልኩት ዛሬ ነገ ይላል ያነሳ። ዛሬ ነገ ይላል። ዛሬ እንዲህ ነው። ዛሬ ስራ ሄጃል። እንደው አሽቶኝ ይችን እንዳስመለሱልኝ እንደጀመረ ሊክድም ተንስቶ እነሱ አሳመኑት እና አህመድ ወሎ ኢትዮጵ እና አቧሚራ ሁሉም ሚዲያ የሱዲ አሳመኑት። ይችን ሰጠ። እኔ ወይ አታከምኩ እያሞኘ ወሰድኳት ይላል። አይወስደኝ ሐኪም ቤት አንዲት ቀናት ያችን ሄድ እና ይሄ ሁላ ያለው ጀዛውን አላህ አገኛ አርገናት ይወልዳል። እየወለደም ነው ግድ የለም ያቀኛለም ዝም ብሎ ነው እሱ። ግን ውሸት ለምንም አትሆንም። እኔም በዋሽ አንተም በዋሽ እኔ እየራበኝ ውሃ አጣሁ የምጠጣው እያልኩ 2,000 ሰጥቻታለሁ ትለኛለህ። እየራበኝ ይቺ ልጅ እኮ ሽንት ቤት ፈቅፍጋ ነው የምታበላኝ። ብር የምልክልኝ በስራ ቦታ እኮ ነው የማውቃት። የሀገሬ ልጅ አይደለችም። ኢትዮጵያ ገብቶ እንደገና ደግሞ አንተ ደግሞ ተይዘህ እዛ ሆኜ የማይታስከው ስትያዝም እኮ ነው ሀገርሽ ግቢ። እንግዲህ እሱ ተያዘዛ ቢያሳክምሽ ተባለ። ጠፋክ የራስህን ህይወት ለሚስኪን ትሰጣለህ ለድሃ። በዝችኛይቱም ላይ አታሳብ አላልክም። ተው እኔ ለእኔ ታለልኝ አላህ ያሽረኝ ብዬ ነበር። ግን እሷንም አስወስደችብኝ ብሬም ብያታለሁ። እዛው ቆማ ያሳክምሽ ብለሽ ያላሳከምሽኝ ብያታለሁ መልሼ። እንደውም እሷን አገር አበላሽቻለሁ እንደውም ማለት ነው። ሽንቴን ደፍታ ተሰራ ቦታ መታ። አሁን ግን ሽንቴን እንኳን የሚደፋልኝ የለም። ስደትን መርጬ ነበር ማለት ነው። አንተ ግን ዝም ብለህ ነው የምታወራው። እና ውሸት ነው። ይቅርታ አድርግልኝ። አላህ ይወዳል። እሷ ደግሞ እኔ አስበልተሽብኝ ቀረሽ እያልኳት ነው እኮ አስረኝ። እና አላህ ይወዳል። ወደ ፍቅረኛ ስምዞር ወደ ምንስ እኔ በሽተኛው ስንክል ሆኜ ቁጭ ብዬ ዛሬ 100 ብር ያጣሁ ነኝ እዚህ ሀገር። አባት እናት የለኝም። አንድ ወንድም ነው ያለ። ለአንድ ወንድሜ ልግባ አስገቡኝ ብዬ ማንዴ መሲ ነፍሷን ይማራት ስታነሳኝ እስከ አሜሪካ ተለቆልሃል ብላ መታ እያለቀሰች እኮ ነው የእዚህ ደረጃ ያደረሰች የላከችኝ ማለት ነው። ለትኬት እንኳን ቆርጣ እኮ ነው የላከችኝ ያችልኝ ማለት ነው። ለትኬት ቆርጣ በጣም ይማራትን ደግሞ አንሳፎ ምን ይወራል ያንተላላ ብለን ምን ይወራል ወደ ሌላ ፍሬ እንድትሄዳለህ ከአንድ ቀላዮች ውሸት አረብ ነው። ሰጣች ቴሌስ ስራ ቦታ እንደውም እሷ ናት እያመጣ በላይ ያጠጡ ሁሉም ያውቃል። ሁሉም ኢትዮጵያ ያውቃል። የህዝብ ሜዳ አስተማሪ ታውቃል። ረሳኝ እኮ አይ ረትሽ ዛሬ በሽታ የላትም። ምን አወራሁ? ምስጢር ደግሞ ምን አውርተህ የላኩ ምሳማ አላበላኸኝ ምሳማ አላበላኸኝ አሳከምኳት እያልክ እየለቀቀኝ ውሰትክን አለ ይወድልህ ሙስተሽፋ ቦክሳን እኮ ነው ፋጡማ። በእኔና በአንቺ መካከል አላህ አለ። እንዴት እንደዚህ ትያለሽ? እየበላ በመኪና
እየሄድክ የስቁዲን ስራ እየሰራክ ለስራ ቦታ እየሄድክ እየለመንኩክማ ይጠና እኮ ነው ይህች ልጅ አለውቁ ትሆንባት ያወጣችት ሚዲያ እንባቸው ፍስስ አድርገው እኮ ነው መሲ እኮ ናት ያነሳችኝ እተኛሁበት የድሃ እንባ ነው። እሷም አሽከብክባ ላከችኝ ለዚህ አደረሰችኝ ለሀገር ያበቃችኝ አምባሲ ሄደች አውፉ በይኛለች። እንደውም እኮ የአሜሪካ ብር በልተሃል ይህን ታውቃለህም ይህን ሁላ አልተዘረዘረም። አሜሪካ ኬት በምን ማስረጃ ተሰጣጣችሁ ሰው በኢትዮጵያ ኢትዮጵያ ቃሉ እነ አቧንራ ያውቃሉ እነ ታጠቃ ቃሉ ማያቅ ሚዲያ የለም። የአሜሪካም ገብቶልሃል ብለሃል እሷው ተጣልታችኋል ነበር ፈጣሪ